ዛሬ ምሳችን ቱና ነው። ስለዚህ አብረን እንሰራለን ማለት ነው። ያው አሳ ነው፣ የቱና አሳ ነው። አብራችሁን ቆዩ። 4 ፍሬ ነው የምሰራው። እዚህ ጋር ሽንኩርትና ቲማቲም ከትፌ ያለው። ስለዚህ ተከታተሉን። እንዴት አደራችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላም በያላችሁበት ከእናንተ ጋር ይሁን። አብረን ምሳ እንስራ። ነጭ ሽንኩርት ወሳኙ ነገር ነው ምግብ ላይ። ነጭ ሽንኩርቴን ጨምሬያለሁ፣ ቅመም ጨምሬያለሁ። ትንሽ በሰል ሲል ቱና ጨምርበታለሁ። ተከታተሉ። ከዛ ጨምሬበታለሁ። በጣም ያጣፍጣል ምግብ። ይሄ ነገር በጣም ነው የምወደው። እዚህ ጋር ደግሞ የሩዝ ውሃ እያፈላው ነው። ዛሬ ቱና በሩዝ ነው የምንሰራው። አረባ ባለሙያ ያደረገኝ ሰዎች ይመስገን። ሩዝ በልቼ የማላቅ ሴትዮ እኮ እዚህ ሀገር መጥቼ ሩዝ አሰራር ሳቅ ደስ አይልም። በጣም ሩዝ አልወድም ነበር ኢትዮጵያ ሆኜ እና በዚህ መልኩ ሰርተናል። ከዛ የበሰልስል ቱና እንጨምርበታለን። እንደዚህ በዚህ መልኩ ቱናውን ውሃውን ከውስጡ አውጥቻለሁ። ያው ውሃ ስላለው ቱና አውጥቻለሁ። አሁን እዚህ ውስጥ ጨምር ነው። ቱና ማለት አሳ ነው ማለት ሌላ ነገር አይደለም። አደባልቅ ያለው በእንደዚህ መልኩ ደርሷል። ሩዙ ትንሽ አልበሰለም። ሩዙ እስከሚበስል ድረስ ሰላጣ እንሰራለን። አብራችሁን ሰብስክራይብ እና ላይክ አድርጉ። ቪዲዮ እስከመጨረሻ ተመልከቱ። እስከዛ ድረስ ሰላጣ ሰርተን ተመልሰን እንመጣለን። ይኸው ሰላጣችንን ሰርተናል። በዚህ በሚያምር መልኩ በኋላ ቅመም አለው። የሰላጣ ቅመም እንጨምርበታለን። ኦሊቭ ዘይት እንጨምርበታለን። በእንደዚህ ሰርተናል። እግዚአብሔር ይመስገን። ሩዙ ሲበስል ደግሞ ተመልሰን እንገናኛለን። ተከታተሉ። ይኸው እንደዚህ አድርገን ጨርሰናል። ይሄ ቢጫ ከለር ነው። ስታይ ቀይ ይመስላል እንጂ በኋላ ቢጫ ይሆናል። አይኸው በእንደዚህ መልኩ ቱና ከስር ነው ያለው። እንደዚህ ጨርሰናል። መልካም ቀን ይሁንላችሁ። የተባረከ የተቀደሰ ቅዳሜ ይሁንላችሁ። እንግዲህ ኑ ተጋበዙ። እስካሁን ድረስ ስለተከታተላችሁ አመሰግናለሁ። መልካም የተባረከ ቀን። ቻው። አሁን መብላት ብቻ ነው የቀረው። ሰላም ዋሉ። መልካም ቀን